የሰማያዊት ቅድስትና ሰማይ ወደ ምድር የቀረበባት ምድር ወደ ሰማይ የገባባት ቃላት ማይገልጽ ቅኔ ማይበቃ እሷ አስመሰለች ታኮርፋ በደስታ ዘለል እንጂ ደስ ይበልህ የክርስቶስ እውነተኛ አካልና ብልት ከሆንክ አይከፋህ። ለምን ነው የሚያኮርፉት? ለምን ነው የሚበሳጩት? የክርስቶስ አካል ማለት ነው አስመሳይ ነው፣ ፎርጅድ ነው አሁን እየተሰራ ብልቶች አንዱ ሲከብር አብረው ደስ ይላቸዋል። እሷ ስትከብር እንዴት ይከፋናል? ደስ ይለናል። ምክንያቱም ኦርቶዶክሶች ለዚህ ነው ደስ ምን ደጅ ትላለህ? ስለ ድንግል ማርያም በመጽሐፍ ቅዱስ እኮ ብዙ አልተጻፈም፣ እናንተ ነው የምትናገሩት ብዙ ይላሉ። እውነት ለመናገር ብዙ ተጽፏል አይን ላለው ሰው። ግን እንበልና ምእመናን መጽሐፍ ቅዱስ ላይ ስለ ድንግል ማርያም የተጻፈው አንድ አረፍተ ነገር ብቻ ቢሆን ያም አረፍተ ነገር ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢሆን ኖሮ እሷን ለማክበር ይበቃናል አይበቃንም? እስቲ ምን ቢጻፍ አምላክን ወለደች ከሚል በላይ ምን ሊጻፍ ይችላል? 30 ቅኔ ቢቀኙ ሐዋርያቱ ነቢያቱ ተሰልፈው ወለደችው ከማለት በላይ ምንም ክብር የለም። ግን ይገርማል፣ በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። ማርያምም ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። ሐሳቧ ድረስ ገብተው ጽፈዋል፣ መንፈስ ቅዱስ ገልጦላቸው። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። ምእመናን እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናከብሯታል? ስሟ የተመሰገነ ይሁን እመቤታችን። ከድንግል ማርያም ስር የወደቀ ሰው ከመሰላሏ ጫፍ በህሊናዋ ከተማ በማህፀኗ ከተማ ካደረው ከንጉሥ ክርስቶስ ጋር ይገናኛል። እኔ ከመሰላሉ ስር አልተኛም ካልክ ንጉሱ ከላይ ተቀምጦ ግን መገናኘት እንደማትችል እወቀው እላለሁ። እንደዚህ ለሚል ሰው ነው። እናንተ ግን እድለኞች ነን። ከዚች መሰላል ስር ወድቀን ንጉሱ ከከተማዋ ላይ ሆኖ ብርሃኑን በደኛ ያወርዳልና። ጭዊቱ አማላጅቱ ሆይ እናቱ ነሽና ላዶናይ በስላሴ ፊት ስልጣን ያለሽ የባህርያችን መመኪያ ነሽ።